በዓል በወጣ ሁሉ ጊዜ በተለይ በፋሲካ እንደ ቋንቋ ወልድ የሚለኝ ነገር የለም። ድሮ ቤተሰቦቻችን እንደዚህ ጧት ያለች ጠጅ ከአምቦሃ ጋር ምክንያቱም ሙሉ አይቻልም። እቺ ደግሞ እየተቀመመች ነች፣ በኃይለኛ ነገር የተቀመመች ነች። ቁንዶቱ ወይም ፍልጧ ትባላለች፣ የተለያየ ስም አለው። እናም በጣም ነው ጥሎብኝ ቋንጣ የምወደው። ያለው ሰው ደግሞ ይሄን ያደርጋል፣ የሌለው ሰው ደግሞ ጠላና ቆሎ የሚያደርጋል። በቃ መጫወቻ ነው። ቡና እስከሚደርስ ወይ ሌላ ምግብ እስከሚደርስ ድረስ እንደሱ ነው፣ መጫወቻ ነው። እኔ መቼም በቃ አልቻልኩም። እንትኗ በቃ ከምነግራችሁ በላይ እቺ እንዴት ትደረግና እንደዚህ ትደረጋለች። እንደምታዩት አንቃል ነው በቃ ጥሎብኝ